አንድ አቡ ሐሳን የሚባል ሰው ወደ ታላቁ ሰሃባ አቡ ሁረይራ ረዲየላሁ ዐንሁ ዘንድ መጣ። ሰውየውም ሁለት ወንድ ልጆቼ ሞተውብኛል፣ ስለዚህ በሙታኖቻችን ላይ ልቦቻችን እንዲረጋጉ የሚያደርግ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ትነግረኛለህን አለ። እነዚህ ሰዎች ልብን የሚያረጋጋው የነብዩ ሰለላሁ ዐለይሂ ወሰለም ንግግር መሆኑን ያውቁ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው አይናገሩም፣ ከጌታቸው የመጣላቸው መልእክት ነው የሚያስተላልፉ። አንድ ሰው የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ ሲሰማ ነፍሱ ትረጋጋለች። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም እውነተኛና በእውነት የተመሰከረላቸው መሆናቸውን ያውቃልና። አቡ ሁረይራም እንዲህ አሉት፣ አዎን ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻቸዋል። የሙስሊም ትናንሽ ልጆች የጀነት ነዋሪዎች ወይም ዘላቂዎች ናቸው። ከመካከላቸው አንዱ ልጅ የአባቱን ልብስ ጫፍ ይይዛል። አላህ እሱንና አባቱን ጀነት እስኪያስገባቸው ድረስ አይለቀውም ብለዋል አሉት። ማለትም ይህ ትንሽ ልጅ አባቱን ይዞ ጀነት ይገባል ማለት